በነዳጅ እጥረት ዓለም ላይ በነበረው ፖለቲካ ምክንያት የማጓጓዝ በየቦታው የነበረ ታውቃላችሁ፣ ማዕቀቦች በየቦታው በነበሩ እጥረቶች በተፈጥሮ እጥረቶች መሀል ላይ በሙሉ ይህን ሁሉ ተሻግረን ወደ 7.04 ሚሊዮን ሜትሪክ ቶን የሚያክል ካርጎ ማጓጓዝ ችለናል። ይህንንም በማጓጓዝ ደግሞ ተቋሙ ወደ 157.2 ቢሊዮን ብር የሚያክል ዓመታዊ ገቢ መሰብሰብ የቻለበት ዓመት ነው። በዚሁም ገቢ ደግሞ ያልተጣራ ደግሞ ወደ 25.4 ቢሊዮን ብር ትርፍ ያልተጣራ ማግኘት ችለዋል ማለት ነው። በተጨማሪም እንደዚሁም እያለም ነው በዚሁ በጀት ዓመቱ ደግሞ ወደ 551 ሚሊዮን የአሜሪካ ዩኤስዲ ደግሞ የውጭ ምንዛሬ ማግኘት የቻልንበት ጊዜ ነው ማለት ነው። ከሰርቪስ ፕሪሲሽን የምንለው ዋና ጎን ለጎን ሰርቪሱን ስንሰጥም ደግሞ እያንዳንዱ መለኪያዎች ተደምረው የሚመጡበት የኛ ሰርቪስ ፕሪሲሽን ብለን የምንይዛቸው ደግሞ እሱን ደግሞ አፈጻጸማችን ወደ 98% ማሳካት የቻልንበት ጊዜ ነው ማለት ነው።